የቀን መቁጠሪያችንን ወደ ኋላ እንመልስና 19 ዓመታትን እንጓዝ። 1993 ዓመተ ምህረት የበጋ ወራት ላይ የምንረፍ። በዚያ ሰሞን ኤርትራ በተሰኘች አርበ ጠባብ አገር ቁዘማ በዝቷል። ከተሞቿ የመከፋት ደመና ካንዣበበባቸው ሰንበት ብሏል። አስመራ፣ ምጽዋ፣ ከረን፣ ተሰነይ፣ ሜንዴፍራ ድብርት ተጫጭኗቸዋል። ባለሥልጣናት ቁጭት ውስጥ ናቸው። ከኢትዮጵያ ጋር ጦርነት ተደርጎ 10 ሺዎች ካለቁ ዓመት አልሞላውም። ጦርነቱ በኤርትራ ተሸናፊነት መጠናቀቁና ከሰብአዊ ኪሳራ እስከ ኢኮኖሚያዊ ድቀት ማድረሱ ያልተገመተ ነበር። እናቶች መርዷቸውን እንኳ የሚነግራቸው መንግሥት አላገኙም። አባቶች ያለ ጧሪ ቀባሪ ያስቀራቸውን መንግሥት እየረገሙ ናቸው። ወጣቶች በአስገዳጅ ወታደራዊ ምልመላ ወደ ሳዋ መጋዛቸውን ቀጥለዋል። የአገሪቱ ታዛዎች ወደ ውስጥ የሚፈስ እንባ እያረሰረሳቸው ነው። ኢሳያስ አፈወርቂ የተባሉት የአገሪቱ መሪ ምን እያሰቡ እንደሆነ አይታወቅም። በ1989 ዓ ም የተረቀቀውን ሕገ መንግሥት ገቢራዊ ላለማድረግ ከኢትዮጵያ ጋር የገቡበትን ጦርነት ሰበብ አድርገውት ነበር። ጦርነቱ ከተጠናቀቀ ከዓመት በኋላም ሰነዱን ሥራ ላይ ለመዋል ፍላጎት አላሳዩም። ይህ ጉዳይ የሁለት አካላትን ትኩረት ሳበ፣ የጋዜጠኞችንና የተራማጅ ባለሥልጣናትን። በአንድ ወገን የአገሪቱ ጋዜጦች የወታደራዊ ሽንፈቱን ቁጭት እየተረኩ ነው። የዚህ ሁሉ ችግር መንስኤም ፕሬዚዳንቱ እንደሆኑ እያተቱ ነው። በሌላ በኩል ደግሞ የኢሳያስ ካቢኔ አባላትና የበረሃው ዘመን ጓዶች ምን እናድርግ የሚለውን ጥያቄ ለመመለስ በምስጢር ተደራጁ። በድምሩ 15 ናቸው። በተለይም ግሩፕ 15 እየተባሉ የሚጠሩት እነዚህ ሁለት ወገኖች ተናበቡ። ባለሥልጣናቱ አለቃቸውን ሕገ ወጥ ነው፣ ምርጫ እንዳይካሄድ እየከለከለ ነው፣ የታገልንለት አጀንዳ በአንድ ሰው መዳፍ ስር ወድቋል፣ ብሔራዊ ክብራችንን ባዋረደ ጦርነት ውስጥ እንድንሳተፍ አድርጎናል ብለው ወቀሱ። በመጀመሪያዎቹ የውይይታቸው ወቅቶች ከአስመራ ወጣ ያሉ ቦታዎችንም ይመርጡ ነበር። ግንኙነታቸው ፍጹም ሚስጥራዊ እንዲሆን ጥረት ሲያደርጉ ቆዩ። ከአቶ ኢሳያስ ጋር ለመወያየትም ሞከሩ። ነገሩ ውሃ ቢወቅቱትም ቦጭ ሆነባቸው። የፕሬዚዳንቱ የቅርብ ወዳጅ የነበሩት እነ መሐመድ ሸሪፎና ጴጥሮስ ሰለሞን ሳይቀሩ አለቃቸውን ናቁ፣ ተነሱባቸውም። እነርሱ ዘንድ አምባገነን እያሉ ኢሳያስን መናገር ቀላል ሆነም። በመጨረሻም ይህንን ሐሳባቸውን በጋዜጦች ማውጣት ጀመሩ። የአገሪቱ ፕሬዝዳንት ሕገ ወጥ ነው ሲሉም በጽሑፍ በቃለ መጠይቅና በብዙ መንገዶች ኢሳያስ አፈወርቂን መሞገት ቀጠሉ። በአስመራ የጋዜጣ ገበያ ደራ። በየማለዳው የሚነበቡ የከተማዋ ጋዜጦች ዋነኛ አጀንዳቸው የፕሬዝዳንት ኢሳያስ ፈላጭ ቆራጭነት ሆነ። በዚህ መሃል ቤተ መንግሥቱ የተከፈተበትን ዘመቻ ለመከላከል ባዶ ሰለስተ 03 የሚባል ጸረ ፕሮፓጋንዳ ተቋም መሠረተ። አንደ ብርሃን ወልደ ጊዮርጊስ የተባሉ የቀድሞ አምባሳደርም የዚህ ሥራ ዋና ኃላፊ ሆኑ። ለወራትም ጋዜጠኞቹንና ባለሥልጣናቱን የሲአይኤ ወኪሎችና ከሃዲዎች በማለት ሲያጣጥል ሰነበተ። ሆኖም የሚፈለገውን ግብ አልመታም። የተቃውሞ ዘመቻ ተቀባይነቱ እያየለ መጣ። በዚህ መልኩ ከመጋቢት እስከ መስከረም ሰነበቱም። በመጨረሻም ኢሳያስ አፈወርቂ በትራቸውን አነሱ። መስከረም 8ና 9 1994 ዓ ም በዘመቻ ማሰር ጀመሩ። ጋዜጠኞቹም ባለሥልጣናቱም እየተለቀሙ በባሕር ኃይል ኮንቴይነሮች ውስጥ ታጎሩ። ወደ አሜሪካ ከኮበለሉት 3 ባለሥልጣናትና 11ኛው ሰዓት ላይ ወደ ኢሳያስ ጎራ ከተቀላቀለው መሐመድ ብርሃን በስተቀር ሌሎች ዘብጥ እያወረዱ 18 ጋዜጠኞችም ተለቃቅመው ታሰሩ። በእነዚያ የ2 ቀናት ዘመቻዎች የታሰሩት እነዚያ ኤርትራውያን እስካሁን የት እንዳሉ አይታወቅም። ክስም አልተመሠረተባቸውም። ቤተሰብም ሆነ ወዳጅ ጠይቋቸውም አያውቅ። 18 ጋዜጠኞችና 11 ባለሥልጣናት የታሰሩበት አጋጣሚ ዛሬም መነጋገሪያ ነው። ከሁሉም የሚያስገርመው ደግሞ አቶ ኢሳያስ ሚስትን አስረው ባልን አገልጋያቸው፣ ወንድምን አስረው እህትን ታዛዣቸው የሚያደርጉበት መንገድ ነው። ለምሳሌ የኤርትራ ሬዲዮና ቴሌቪዥን ዋና ዳይሬክተር የነበረው ጋዜጠኛ ስዩም ተስፋይ በመስከረሙ ዘመቻ የታሰረ ነው። እስካሁንም የት እንዳለ አይታወቅም። የእርሶ ወንድም ዓለም ተስፋይ ግን በህንድ የኤርትራ መንግሥት አምባሳደር ነው። ሰናይት ደበሳይ ታዋቂ የሻዕቢያ ታጋይ ነበረች። ይህች ሴት በአቶ ኢሳያስ ወታደሮች ተይዛ ከታሰረች ቆይታለች። የት እንዳለችም አይታወቅም። ባሏ አቶ በየነ ርዕሶም ግን በአቶ ኢሳያስ ፊርማ ተሾመው በኬንያ የኤርትራ አምባሳደር ናቸው። እኒህ ሰው ከ2 ዓመት በፊት ከአምባሳደር ዲና ሙፍቲ ጋር
ቦክስ ቀረሽ ክርክር ሲያደርጉ በአንድ የኬንያ ቴሌቪዥን ታይተው ነበር። በፈረንሳይ የኤርትራ አምባሳደር የነበሩት ሐና ስምዖን እህታቸው ሩት ስምዖን የአሶሺየትድ ፕሬስ ጋዜጠኛ ነበረች። ለዓመታት ታስራ የተፈታችው በቅርቡ ነው። ታዋቂው የስዊድን ዜግነት ያለው ጋዜጠኛ ዳዊት ይስሐቅ በመስከረሙ ዘመቻ ቢታሰርም ወንድሙ ቴድሮስ ይስሐቅ በሻዕቢያ ደጋፊነቱና አስተባባሪነቱ ዝነኛ ነው። ይህንን ነው አንዱን ጥሎ ሌላውን አንጠልጥሎ የሚባለው። የአንድ ቤተሰብ አባላትን ወዳጅም ጠላትም አድርጎ መያዝ የሚያስችል ኢሳያሳዊ ጥበብ። በኤርትራ ሰማይ ስር እንዲህ ያሉ እስሮች ቀጥለዋል። የዓለም አቀፉ ማኅበረሰብም ዛሬም እየጠየቀ ነው። ኤርትራ ሆይ እስረኞችሽን ፍቺ እያለ